ከባለቤትሽ ጋር ለመጀመሪያ ጊዜ የተዋወቃችሁ ሴት ነበር? የጓደኛዬ ሰርግ ዕለት ወርቀሻል። ሳጠናና ስለማመድ የነበረው እኮ እንደዚህ ነው። መልሰዋለች እኮ አስባ ከመለስሽ ቪዛውን ይከለክላል። ለምን? አጥንተሽ እንደሆነ ያውቁብሻል። የኖርሽውን ህይወት ለመመለስ በጥልቀት ማሰብ የለብሽ። ልክ ነው። የውሸት ባሌም ቀለል አድርገሽ መልሽላቸው ነው ያለኝ። ሰኒ ለሰዎቹ ተላክቱን ዶላሮች ያስቀምጥሻል። ቆይ ላምጣል። ምን ነው ቤዛ? ቪዛውን ይከለክሏታል ብለህ ሰክተሃል? አሜሪካኖችን ማታለል በጣም ይከብዳል። ጥርጣሬ ውስጥ የሚከቱ ነገሮች ላይ ጥንቃቄ ማድረግ አለባት። አታስብ፣ አስጠኛው የዋዛ አይደለም። ጓደኝነታችሁም የዋዛ አይደለም። ሰኒን እወዳታለሁ። በተለይ የቤተሰብ ፍቅር ስለሌላት ታሳዝነኛለች። ከእናታችን ሞት በኋላ ቀሪ ቤተሰቧ ነኝ። አውቃለሁ። ጥላኛል ብላ ነግራሻለች ማለት ነው? አዎ፣ ደሞ አይፈረድባትም። የምትልክላት ዶላር በብር እንጂ በወንድም ፍቅር አይመነዘርም። እንደማልጠላት ምን ጊዜም እንደምወዳት ነገር የለም። አሁንማ አስታራቂ አያስፈልጋችሁም። ለምን? አሜሪካን የምታህል ለዓለም የምትከብድ ሀገር ጥሎ ይሰጣት አንጀቷን በልተዋል። አሜሪካን ወስድሻለሁ ስላልኳት ነው የታረቀች። ኦፍ ኮርስ አሜሪካ ጣልቃ ገብታ አልታረቀም ማለት መዘዙ ብዙ ነው። አሜሪካ በቤተሰብ ደረጃ ማስታረቅ ስትጀምር የእናንተ የመጀመሪያው ይመስለኛል። አሜሪካ ፍቅር የምታስይዝ ሀገር ትመስለኛለች። እንዴት ልትቻል? አይ የሰኔው ሸባል መምጣቱን ሳላቅ ነው ተመልሶ ሄደው። ሄኖክ ማለትሽ የሥራው ውጥረት አለበት። ቢሆንስ አብሮ ለመዞር ለመለማመድ እንኳን ጊዜ አልነበረው። አብሮ መዞር መለማመድ ምን ያስፈልጋል? አላማቸው ቪዛ ነው። እጮኛ ወይም ባል የተባለው ሰው ትንሽ መለማመድ የለበት? ጊዜ ከተገኘ እኮ መልካም ነው። ካልሆነ ግን ይዳዝም ማለት ነው። ደግሞ ለቪዛ ባል ምን አልክ? የቪዛ ባል የመኖሪያ ፈቃዷን ባገኘች ማግስት ትፈታዋለች። የቪዛ ባል ደስ የምትል አባባል ነች። ብዙ ሰዎች ለቪዛ ብለው የውሸት ባልና ሚስት ሆነዋል። የውሸት ባልና ሚስት በጻነት ጨዋታ ላይ የቀረ መስሎኝ ነበር። ስሙን ቀይሮ ከች አለ። ምን ታደርጊዋለሽ? ሀገር ለመውጣት ገንዘብ መክፈልና መዋሸት የሚቀርበት ዘመን እስኪመጣ መቻል ነው። አንተስ እንዴት ነው? ትቆያለህ ወይስ ቶሎ ትሄዳለህ? እቆያለሁ። ከተማውን ዞር ዞር እያልኩ ትንሽ ራሴን ዘና ማድረግ እፈልጋለሁ። አይሾ ምኑ? የሚያላምድ ሰው ከፈለክ ሩቅ ሳትሄድ ነው ያለው። እህትህ ማስጠናት በለመደች። አመሰግናለሁ። አስጠኛ አልፈልግም። እንግዲያው የጓደኛዬ ወንድም ስለሆንክ አንዳንድ ጠቃሚ መረጃዎችን ልስጥ። ናይት ክለቦቻችን የአሜሪካኖቹን ያስንቃሉ። የሴቶቻችን ውበት በስልጣኔ ኋላ መቅረታችንን ያስረሳል። ሄሎ 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 ሺት ምን ነው? በተደጋጋሚ ደውሉኛል፣ ሳነሳው ዝም ይሉኛል። ሴት ናት? ኦኬ ሴት ነች። ሳሚ ጓደኛ ከጠፋ 24 ሰዓት ሆኗል። አልፎታል። ከዚህ በፊት እንደዚህ አይነት ባህሪ ነበረው ማለቴ ሳይነግርህ ሰንብቶ የመምጣት? በጭራሽ። ለከተማው እንግዳ ነው። በሬና መሬቱን ትቶ የመጣ ገበሬ ምን መሄጃ አለው? ሊኖርበት ይችላል ብለህ የጠረጠርከው ቦታ ሁሉ ፈልገኸዋል? እኔና ታክሲ እሱን ፍለጋ ያረገጥንበት ቦታ የለም። እኔም በእግሬ እሷን በጎማዋ። ላይመለስ ይችላል እያልከኝ ነው? አዎ፣ ከተመለሰም በህይወት አይመለስም። ማን ይገለዋል? ራሱን ያጠፋል። የአእምሮ ችግር አለበት? የለበትም፣ ግን ለሞት የሚያበቃ ክህደት ደርሶበታል። ማን ይከደው?
ተማሪ ብሎ የላካትን ጮኛው ሌላ ሰው አፈቀረች። ወይኔ 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 ቁጭ ብለና ቀስ ብትነግሪኝ። ከዚህ በፊት ራሱን የማጥፋት ሙከራ አድርጎ ያውቃል? እኔ በምን አውቃለሁ? እሷም ከዚህ በፊት ከድታ አታውቅም። ስለከዳችሁ ብቻ ነው ራሱን ያጠፋል ብሎ የወሰንከው? አዎ በጣም ያፈቅራት ነበር። ወይኔ 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 እኔ ምን ያስገደልኩት? ልቧን እንደሸፈተ ከሱ ቀን የሚያወቁት እኔ ያን ሆኖ እያባበልኩና እያላመጥኩ ብነግረው ነው ቢያንስ አይሞትም ነበር። ሂትለር መርዝ እየቀመሰ አይደል ሞትን የለመደ? ለምን ደበቀው? ሌላ ማፍቀሯን ላጣራ ብዬ ነው የተዘናጋሁት። ለማጣራት ምን አደረግ? አዲሱ ፍቅረኛዋን ለማናገር ቀን ቆረጥኩ። እሷ እያለች ፍቅረኛዋን ማናገር ለምን አስፈለገ? የጠረጠርኩት ነገር ውሸት ሆኖ ቢገኝ ትቀየመኛለች ብዬ ነው። አዲሱ ፍቅረኛዋ ምን አለ? ስማ አሁን ሸኝታ ስትመለስ አይቻለሁ። ፍቅረኛ አላት፣ ያውም ያንተን ሆድ ለመሙላት ደፋ ቀና የሚል ገበሬ። ናርዶስን እሱ እህቴ ነች። ልቧ ውስጥ ለመግባት እህቴ ነች የሚለውን ትኬት አትቁረጥ። ዛሬ ግን የደበቁት ፍቅራቸው አደባባይ ላይ ሲሞሸር ስላየው መታገስ አልቻልኩም። ስንበረደር ሄጄ ነገርኩት። አንተና መከዳቱን የነገርከው? አዎ። ሲሰማ ምን አለ? ማለት አዲስ አበባ መጥቶ ጉዱን ባይኑ እስከሚያይ ድረስ ምንም አልተናገረም። ካየ በኋላስ? በረጅሙ ተነፈሰና አይሽ ይላል። ተደኛቸው ቢናገሩ ወይ ቢያለቅስ ኖሮ ስሜቱን ማወቅ ይቻል ነበር። ተረጋጋ። ላይሞት ይችላል። ይሞታል። ለመነኝ። ራሱን መግደል ቢፈልግማ ዜናውን እንደሰማ ያደርገው ነበር። በነቂ ስከታተለው ስለነበረ አልተመቸውማ። ለምን ነው የምትከታተለው? ሀዘኑን